ይሁን ሐሳባችንን የሚከፍል አይምሮአችንን የሚበትን የክፋት መልእክተኛ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን አሜን እግዚአብሔር አባትና አምላክ ልትል የምትወደው በለን እነሆኝ ብለን በፊትህ አለ እነሆኝ ተናገረን ባሪያ ይሰማል ብለን በፊትህ አለ ክብር ሁሉ ለአንተ ይሁን እንወድሃለን እናከብርሃለን በመትወደው ልጅህ ሕያውና ጻድቅ በሆነው በጌታ በኢየሱስ ስም አሜን ዘጸአት ምዕራፍ 24 ቁጥር 24 ላይ እናወጣለን ዘጸአት ምዕራፍ 4 ቁጥር 24 ዘጸአት 4:24 ጀምሮ እንዲህም ሆነ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው ሊገድለውም ፈለገ ሲፖራም ሚስቱ ባልጩት ወሰደች የልጇንም ሸለፈት ገረዘች ወደ እግሩም ጣለችው አንተም ለኔ የደም ሙሽራ ነህ አለች ከእርሱ ፈቀቅ አለ የዚያን ጊዜ ስለ ግርዛቱ አንተ የደም ሙሽራ ነህ አለች ሲፖራ የሙሴ ሚስት የኦቶር ልጅ የሙሴ ሚስት ነች ሲፖራ ታሪኳን የምናገኘው እዚህ ጋር ብቻ ነው ሌላ ቦታ ምንም የተጻፈ ታሪክ የላትም እዚህ ጋር ብቻ ነው ያለችው ግን ሲፖራ የተጻፈላት ጥቂት ይሁን እንጂ በእግዚአብሔር ፊት ግን የሚታይ ትልቅ ስራ የሰራች ሴት ነች እግዚአብሔር ይመስገን ዛሬ የሲፖራ መንፈስ የምትካፈሉ እህቶች አላችሁ አሜን የሲፖራ መንፈስ ጸጋ ነው አንድ የጸጋ መልክ ነው ሴቶች ብቻም አይደላችሁ ወንዶችም ተካፈላላችሁ ለምን ስለሚያስፈልግ ለትውልድ ሁሉ አሜን እግዚአብሔር ይባረክ ስፔሲፊክ ያረኩበት ሪዝን ስላለኝ ነው ስለ ሴት ብዬ ያው ፌሚኒዝምነትን አይደለም ሙሴ በእግዚአብሔር ፊት ተልኮን ተቀብሎ ጉዞ ጀምሮ ሳለ በመንገድ ላይ ሊቆምበት ሊስተጓጎልበት የሚችል ነገር እዚህ ጋር ተፈጥሮ ነበር ሙሴ ያላስተዋለው እግዚአብሔር ደግሞ የሥርዓት አምላክ ስለሆነ ከሥርዓቱ ውጪ ነገሮችን ማድረግ ስለማይችል አስጀምሮት አንድ ቀን እዚህ ጋር በመንገድ ማደሪያ ስፍራ ነው አደሩ የሚለውና እዛ ቦታ ላይ አድረው ኦሬዲ አማቱን ተሰናብቶ ወንድሞቼን ልመለከት ወደ ግብጽ ሄዳለሁኝ ብሎ አማቱን ተሰናብቶ ቤተሰቡን ይዞ ጉዞ ጀምሯል ነገር ግን በመንገድ ላይ ሊያስቆመው ሊያስቀረው የሚችል እንደ እግዚአብሔር ሥርዓት ያልሆነ አንድ ነገር ግን አለ ሙሴ ያላስተዋለው ሙሴ ያልተረዳው አስተጓጉሎ ሊያስቀረው እግዚአብሔር ካየው ከሰጠው ተልእኮ ሊያስቆመው የሚችል ነገር ነበር ሙሴ ግን አላስተዋለውም ነበር ሙሴ ግን አላስተዋለውም ነበር እንደገና አንበዋለሁ እንዲህ ይላል እንዲህም ሆነ ከላይ ስታዩት ከምዕራፍ 1 እስከ 4 ባለው ውስጥ ስታዩት ሙሴ እንዴት እግዚአብሔር እንደተገለጠለት በእሳት ቁጥቋጦ እግዚአብሔር ተገልጦለት ከዛ እግዚአብሔር ለአብርሃምና ለይስሐቅ ለያዕቆብ የሰጠዋቸውን የተስፋ ቃል ታስወርስ ዘንድ ሕዝቤን ከግብጽ ታወጣልኝ ዘንድ ላኩ ብሎ እግዚአብሔር ተልእኮን ሲሰጠው ያንን የተልእኮ ሚሽን ደግሞ ይዞ ለመሄድ ለመጓዝ ሲነሳ ያው ቤተሰቡን ይዞ ነበር መውጣት የነበረበትና ቤተሰቡን ይዞ ሲሄድ ያለውን ክፍል ነው የምናየው ከአንድ ጀምሮ ስታነቡት ከምዕራፍ 1 ጀምሮ እዚህ ምዕራፍ 4 ላይ ግን ሙሴ ያላስተዋለው እስከዛን ሰዓት ድረስ ያላስተዋለው ያላየው አንድ ነገር ነበረ በመንገድ ላይ ሊያስቀረው የነበረ አስቡት እንግዲህ ሙሴ የተወለደበትም ዓላማ ነው አይደል ሙሴ አስቀድሞ በግብጽ ሲወለድ
ወንድ ሁሉ ይሙት በተባለበት አዋጅ በወጣበት ሰዓት ነበረ ሙሴ የተወለደው። ነገር ግን እግዚአብሔር የተለየ ዓላማ በሱ ላይ ስለነበረው ለእናቱ ጥበብን ሰጥቷት 3 ወር ሙሉ ሸሽጋው ከዛ በኋላ በሳጠራ ቅጥር ለቅልቃ ምን አደረገች ይላል? በወንዝ ጣለች ይላል። ከዛ በፈርዖን ቤት አደገ። ያው ታሪኩን ታውቁታላችሁ። ላያይዝላችሁ የፈለኩት ሲወለድ ጀምሮ ምን ነበረበት? ሙሴ ዓላማ ነበረበት። ኢቭን የመሰደዱ ምክንያት ያ ውስጡ በርደን ነበር። የወገኑ ነገር የህዝቡ ነገር ምን ነበር? ያቃጥለው ነበር። በግብጽ ቤት ይደግ እንጂ ማንነቱን አልረሳውም ነበር። እግዚአብሔር አምላክ የተባረከ ይሁን። ከዛ በኋላ አስቡት እንደ ንጉስ ሲኖር የነበረን ሰው አንድ ተራ ሰው እንዲኖር ያደረገው ሪዝን ምኑ ነበር? ውስጡ ያለው ነገር፣ ውስጡ የተሸከመው ነገር ከፈርዖን ቤት ከፈርዖን የልጅ ልጅ ከመባል ይልቅ በቃ ከእግዚአብሔር ህዝብ ጋር መጣልን እንዲመርጥ አደረገው። ውስጡ ያለው ነገር እንዲህ አይነት ዋጋ የከፈለ ሰው ከዛም በኋላ ደግሞ ኦቶር ቤት ሄዶ ደግሞ ምንድነው የሆነው? በግ ጠባቂ እረኛ ነው የሆነው። ይሄን ሁሉ ዋጋ የከፈለው ውስጡ ግን አንድ ነገር ስለነበረ ነው እንጂ እንደማንኛውም ሰው ምን መሆን ይችላል? ያውም እድሉን አግኝቶ የፈርዖን ልጅ ለመባል እድልን አግኝቶ ተንደላቆ ተሞላቆ ምናልባትም ዙፋኑን ሁሉ ሊወርስ ይችል ነበር። ሙሴ ግን የገባው ነገር ስለነበር ነው፣ ሸክም ስለነበረው ነው ያንን ሁሉ ዋጋ የከፈለ። ይሄን ሁሉ ዋጋ የከፈለ ሰው ግን አንድ ቀን እግዚአብሔር ጊዜው በደረሰ ጊዜ 430 ዓመት በተፈጸመ ጊዜ እግዚአብሔር ለህዝቡ የሰጠውን የተስፋ ቃል ማውረስ በጀመረ ጊዜ እሱን ሊጠቀም ሙሴን ጠርቶ ባናገረው ጊዜ በጨረሰው ጊዜ ሙሴ እሺ ብሎ ያው ታውቁታላችሁ ታሪኩ። ጉዞ ከጀመረ በኋላ ግን አንድ በመንገድ ላይ ሊያስቀረው እግዚአብሔር ያየው ያሰበው ጋር ሳይደርስ በመንገድ ላይ ሊያስተጓጉለው የሚችል ግን አንድ ክስተት ተፈጠረ። ሙሴም ራሱ አላስተዋለውም ነበር። እግዚአብሔር ይባርካት ሲፖራ። አሜን። ሲፖራ ግን ተነሳችና ባልጩትን ወሰደች ይላል። እንደ እስራኤላውያኖች ህግ መሰረት ምንድነው? ወንድ ሁሉ የቃል ኪዳን ምልክት ነው አይደል? አብርሃም እግዚአብሔር ለአብርሃም የሰጠው ትእዛዝ ነው፣ የቃል ኪዳን ምልክት ነው። ወንድን ሁሉ ይዘህ ትገርዝልኛለህ፣ ይሄ ምን ይሆናል? ቃል ኪዳን ይሆናል ብሎ አንድ የቃል ኪዳን ስርዓትን አስቀምጧል። ሙሴ ግን ያንን ስርዓት ልጁ ላይ አልፈጸመም ነበር። እግዚአብሔር ከዚህ የተነሳ ሙሴን በመንገድ ላይ ሊገድለው ፈለገ። ተልእኮን ይዞ እንዴት ሊቆም? እስራኤልስ እዛ ህዝቡ እንዴት ሊሆን? ባይዘወይ አንድ ሰው ስለቀረ የእግዚአብሔር ነገር ይቀራል ማለት አይደለም። ሌላ ያስነሳል። እግዚአብሔር ችግር የለበትም ያስነሳል። ግን ሙሴን እስቲ ያስቡት፣ ያን ሁሉ ዘመን እድሜውን ሙሉ ዋጋ የከፈለለት ነገር የሱ ፍጻሜ የት ሊሆን ማለት ነው? ምድረ በዳ። ሲፖራ ግን ተነሳች። እግዚአብሔር አምላክ የተባረከ ይሁን። ሲፖራን የሚያስነሳት እግዚአብሔር ነው። ማስተዋልን የሰጣት፣ ድፍረትን የሞላት። ለምን ሲጀመር ሴት አትገርዝም። ሪስክም ነው የወሰደችው፣ አሳፋሪ ነገርም ነው ያደረገችው። ሲፖራን ሳስባት በቃ እንትን አላት፣ ምንድነው ጥሩ ኬሬጅ ሞራል ያላት ሰው ነች። ጥሩ መረዳት ያላት ሰው ነች። ዛሬ እህቶች እንደዚህ አይነት መንፈስ ያስፈልገናል። አሜን፣ ያስፈልገናል። ግርግር አይደለም የፈጠረችው። አውጥተህ እዚህ ምድረ በዳ ልትጥለኝ እስከነ ልጆቼ ልትበትነኝ፣ ግርግር አይደለም የፈጠረችው። ለሶሉሽን የተነሳችው። አሜን። ዛሬ እህቶች ለሶሉሽን እንነሳ። አሜን። ለመፍትሄ ምክንያት ያድርገን እግዚአብሔር። እውነቴን ነው የምላችሁ። ቶሎ እንደው የወንዶች ፊት መናገር ባያስፈልግም፣ ትክክል ባይሆንም ሌላ ቀን እናወራዋለን በጓዳችን። ትክክል ባይሆንም እንትነን ገብቷችኋል። በቃ ሴንሲቲቮች ነን። ትንሽ የሆነች ነገር የሆነ በቃ ድብልቅልቅ ነው የምናደርገው። ድብልቅልቅ በቃ ኤንድ ኦፍ ዶር ልጅ እዛ ጋር ድብልቅልቅ እናደርገዋለን። በኢየሱስ ክርስቶስ እንደሱ አናደርግም። አሜን። ለምን ቅድም ጸሎት ላይ ብያችኋለሁ። አንድ የሚፈልገው መልክ አለ እግዚአብሔር።
ዛሬ ሊያሳየን አንድ መልክ ይፈልጋልና ያንን መልክ እንድንሆነው እንድንወርሰው ገብቷችኋል? አይሳሳቱም እያልኩ አይደለም፣ ብናርገው የሚሳሳቱት ምንም ጥያቄ የለውም። ግን እግዚአብሔር ደግሞ እሱን ስለሚያውቅ የሚመች ረዳት አድርጎ ፈጥሯል። አሜን። ማለት ረዳት ካስፈለገው እኮ የሚረዳ ፓርት አለው ማለት ነው። የላችሁም እንዴ? ምን የሚረዳ ፓርት አለ ማለት ነው። ገብቷችኋል? ነገር ግን እግዚአብሔር በእኔ ውስጥ ያስቀመጠው ነገር በእነሱ ውስጥ ያለውን ጉድለት የመሙላት ምን አለው? ብቃት አለው። ሲፖራ ተነስታ ምንድን ነው ያደረገችው? በልብልኝ ወዲ አባቴ ቤት እዚህ እንደውም ሳይቀርብ አይቀርም። ያንድ ቀን አይደል? ያንድ ቀን ጉዞ ነው። ገብቷችኋል? ተጉዘው ሌሊቱን ሲመሽባቸው ነው ሊያድሩ እዛ ጋር የተቀመጡት። በል ሌላ ከመሄድ አንተ እዚሁ ቅር ብላ ወደ አባቷ ቤት ፊቷን አላቀናችም። ጥሩ አርጋት ያው ሰው እናትና አባቱን ይተዋል። ጥሩ አርጋ ተጣብቃለች። ቃሉ ሰልጥኖባታል። አሜን። ያገባችሁ ሴቶች አሜን። በኢየሱስም ጥብቅ በሉ። አሜን። በቃ ነው ቃሉ ነው አይደል እንዴ? እውነት እንነጋገር። ክብር ለእግዚአብሔር ይሁን። ጌታ ይመስገን። ሲፖራ ለሶሉሽን ነው የተነሳችው። መፍትሄ ነው በቃ። እግዚአብሔር ይላል መጽሐፍ ቅዱስ የሚያድን ይኖር እንደሆነ አየ፣ አላገኘም። ከዛስ ምን አረገ? ቀኙ ግን ማዳንን አደረገችለት። በቃ እግዚአብሔር ቀኝ ነው ያደረጋት ሲፖራን። ለመፍትሄ አስነሳት። ራሷን ስታይ አንድ ጉድለት አለ ስታይ እንደውም በጣም የሚገርመኝ ባይዘወይ እንደው ሳልል ላላልፈው የምፈልገው ነገር ብዙ ጊዜ ቶሎ ብለን የምንሄደው ምኑ ላይ እንደሆነ ታውቃላችሁ? የሰውየው ማንነት ላይ አንድ ችግር ሲፈጠር ምን አድርጎ ድሮም ቃሽተህ ነው እግዚአብሔር አላለህም ማለት ነው። ሚስቶች ባሎቻችሁ አልቃሹ። አሜን። እግዚአብሔር ተናግሯቸዋል። ነገር ግን የእናንተ እርዳታ ያስፈልጋቸዋል። ስለቃዡ አይደለም። ግን እንዲህ ሚስ ሊያረጉ የሚችሉት ነገር ግን አለ። በሱ ደግሞ ውስጥ እናንተ ታስፈልጋላችሁ፣ እኛ እናስፈልጋለን። እኔ እንደ እህት አስፈልጋለሁ፣ እንደ እናት አስፈልጋለሁ። እናንተ ደግሞ እንደ ሚስትም እንደ እህትም የምናስፈልግበት ፓርት አለ። ብድግ አለችና አየች። እግዚአብሔር እንደውም እንትኑ ላይ ሳነበው የትርጉሙ የአማርኛው የባይብል ትርጉሙ ላይ ሳነበው በጣም ደስ የሚል አገላለጽ የሚገልጸው ምን ይላል? እግዚአብሔር ደስ እንዳልተሰኘበትም አየች። እግዚአብሔር ደስ እንዳልተሰኘበት አይታ ደስ ያላሰኘውን ፓርት ለመቁረጥ ምን አነሳች? ባልጩትን ይላል። ሻርፕ ስቶን ይላል እንግሊዘኛው ላይ ሻርፕ ስለታም። እዚህ እንትናችን ላይ ባልጩት ብቻ ነው የሚለው። ባልጩት በዛን ዘመን ከነበረው የብረት መሳሪያ በጣም እንትን የሚቆርጥ ይሄ ስለት ያለው ማለት ነው። ኢያሱ 7 ላይ ታገኙታላችሁ። ኢያሱ ህዝቡን ሰብስቦ በምድረ በዳ ያልተገረዘውን ህዝብ ምንድነው ያደረገው? ገረዘ። ባልጩትን አንስቶ ገረዛቸው ይላል። እና ባልጩት ስለታም ነው፣ ሻርፕ ነው። እሷ እግዚአብሔር በሰጣት ጥበብ ቆረጠችው። መንገድ ላይ ሊያስተጓጉለው ተልእኮውን በቃ ምድረ በዳ ላይ ሊያስቀረው የነበረውን ነገር ምን አረገችው? ቆረጠችው። ሃሌሉያ። ቆርጣይቱ ጋር አረገችው እግሩ ስር አይደል? እግር ምንድነው? መሄጃ አይደል? ሊያስቆመው የነበረውን ነገር ጣለችው። ክብር ለእግዚአብሔር ይሁን። ከዛም ተሻገረ። አሜን አሜን። ዛሬ እግዚአብሔር ተልእኮን ይሰጠናል። ልክ እንደ ሲፖራ በተለይ በዚህ ዘመን ያጣው መልክ ሚስቶች ለባሎቻችሁ መውሰድ እግዚአብሔር መንፈስ በሚያስረዳችሁ መልኩ መውሰድ ትችላላችሁ። እኔ ግን ዛሬ ኢንጀነራል እዚህ ጋር ላይ ማየት የፈለኩት ይሄ መልክ ለዚህ ትውልድ ያስፈልገዋል። የሲፖራ መልክ ለዚህ ትውልድ ያስፈልገዋል። አያስፈልግም ትላላችሁ? ያስፈልጋል፣ በጣም ያስፈልጋል። አስቡት እስቲ የማዳንን አጀንዳ ይዞ የፈርዖን ቀንበር ተሰብሮ የእግዚአብሔር ሕዝብ ከግብጽ ምድር ነፃ መውጣት እያለበት ሙሴ ምድረ በዳ ላይ ቢቀር የከፈለው ዋጋ ከንቱ ቢሆን አያሳዝንም? ዛሬ እግዚአብሔር
ጸጋን ሰጥቷቸው ቀብቷቸው ነገር ግን በተለያየ መንገድ ምድረ በዳ ላይ በመጣ መልክ ሙሴ ታውቃላችሁ ያውቀዋል ስርዓቱን ለምን እሱም ተገርዞ ስለነበረ ኦሬዲ እስከ 3 ወር ድረስ እኮ ተሸሽጎ ተቀምጦ ስለነበር እሱም ተገርዟል ያውቀዋል ስርዓቱን ነገር ግን ከዛ ወጥቶ የት ነበር ከግብጽ ሲወጣ የት ነው ሄደው ምድረ በዳ የምድረ በዳ መልክ ምድረ በዳ ውስጥ አንድ የሚፈጥር መልክ አለ እስራኤላውያኖች በምድረ በዳ ሲጓዙ ምን ይላል ኢያሱ ምዕራፍ 7 ላይ አዲሱ ትውልድ አልተገረዘም ነበርና እግዚአብሔርም ምን አደረገው ይላል ግረዝልኝ አለው ለምን ምድረ በዳ ላይ አልተገረዙም ነበር ምድረ በዳ ላይ አንድ የሚፈጠር መልክ አለ እግዚአብሔር መሻር የሚፈልገው መልክ አለ እሱ ላይ ግን ማን ታስፈልጋለች ማሰላችሁ የማጸጋ ያስፈልጋል የሲፖራ ጸጋ ያስፈልጋል እግዚአብሔር አምላክ የተባረከ ይሁን ሙሴ በመርሳትም ዋቴቨር ብቻ በምንም ይሁን በምንም ልጁን አልገረዘውም ነበር እግዚአብሔር እንዴት አልገረዝከው ምናምን ብሎ አይደለም ድርድር ውስጥ የገባው እግዚአብሔር ሲፖራን አዘጋጀለት ይውላችሁ በዚህ ዘመን እግዚአብሔር ቀብቷቸው ጸጋ ሰጥቷቸው ትውልድን እግዚአብሔር ወዳየለት ወዳሰበለት እንዲወስዱ ቀብቷቸው ዛሬ ግን በተለያየ ምክንያት ልክ እንደ ሙሴ ምድረ በዳ ላይ ያሉ ብዙ አሉ ሲፖራ የምታስፈልጋቸው መቀጠል ያቃታቸው እያዩት እግዚአብሔር እንደተናገራቸው እርግጠኛ ሆነው ከእግዚአብሔር እንደሰሙ እርግጠኛ ሆነው ግን በምድረ በዳ ላይ በመጣባቸው መልክ ግን አስጥሏቸው ብዙዎች ቆመዋል ባይ ዘ ወይ ሞት ኢትስ ኖት ነፍስ ከስጋ መለየት ብቻ አይደለም ሞት አንደኛው የሞት መልክ አለመብዛት እግዚአብሔር ያለልን ስፍራ አለመድረስ በራሱ ምንድነው ሞት ነው አይደል አዳም ከእግዚአብሔር ሲለይ ወዲያው ሞተ እንዴ ነፍሱ ከስጋው እኮ ንጥል አይደለም ያለችው ግን ከእግዚአብሔር ሲለይ ምን ሆነ ሞትን ሞተ ከእግዚአብሔር መለየት ከእግዚአብሔር ሐሳብ መለየት ሞት ነው ዛሬ በምድሪቱ ሲስተም በዚህም በጣሊያንም ውስጥ ይሆናል በአውሮፓ በአለም ዙሪያ ሁሉ በተለያየ መንገድ ብዙ አገልጋዮች ስፔሻሊ አሁን እንደው ተልኮ ስላላቸው ነው የማወራው በተለያየ መንገድ ትናንትና ሲጀምሩ የት ይደርሳል የተባሉ ዛሬ ግን ደብዛቸው የጠፋ ብዙ አሉ እግዚአብሔር ስራ ቆሞ ነው እንዴ በእነሱ ህይወት እግዚአብሔር ተጠቅሞ ይጥላል እንዴ ነገስት ላይ ኤልሳ እግዚአብሔር ከወሰደው በኋላ ነቢያቶች ተሰበሰቡና ማን ነው ኤልያስ እግዚአብሔር ከወሰደው በኋላ ነቢያቶች ተሰበሰቡና እንዲህ አሉት ኤልሳ ጌታህን ነጥቆ አንድ ገደል አፋፍ ጥሎት ይሆናል እና እናስፈልገው እግዚአብሔር ግን ጣለው እንዴ አልጣለው ነጠቀው እንጂ ወሰደው እንጂ አልጣለው እግዚአብሔር ተጠቅሞ አይጥልም ወገኖቼ አይጥልም ነገር ግን በቃ ልክ እንደዚህ አይነት እንደነዚህ ነቢያት አይነት ያሉ መረዳቶች አሉ መፍረስ ያለባቸው በቃ አንድ ወቅት እንትን ነበር በቃ እንትን ሆኖ ተጣለ በቃ የሱ ነገርማ እንደዚህ ሆነ ድካማቸውን ብቻ የምናወራላቸው እንደዚህ ሆኑ በቃ በመንገድ ላይ ቀሩ የምንላቸው ብዙ አሉ የሲፖራ ጸጋ የሚያስፈልጋቸው አሜን በቃ ያስቆማቸውን ነገር ቆርጠን እግዚአብሔር በሚሰጠን ጸጋ በተለያየ መንገድ እግዚአብሔር በሚሰጠን ጥበብ እግዚአብሔር በሚሰጠን ገንዘብ እግዚአብሔር በሚሰጠን የጸሎት ጉልበት እግዚአብሔር ከማውራት ይልቅ እግዚአብሔር በሚሰጠን ጸጋ በእነሱ ህይወት የቆመውን ነገር የሚያስቀጥል ማለት ነው ፍጻሜ የሚያደርስ ይሄ መልክ ያስፈልግም በዚህ ዘመን ትላላችሁ በጣም ያስፈልጋል አሜን በጣም ያስፈልጋል እውነቴን ነው በጣም በዚህ ዘመን የሚያስፈራው ነገር ክሪቲሳይዝ ማድረግ በጣም ሞልቷል እግዚአብሔር ግን ጻድቅ ፈራጅ ነው ይውላችሁ እግዚአብሔር እንትን አይደለም ውጤቱን አይደለም ምክንያቱን የሆነበትን ያውቃል ብዙ ጊዜ ሰዎች የሚያዩት ሰውየው የሆነ ደረጃ ሲደርስ የተገለጠበትን መልክ ነው የሚያዩት እግዚአብሔር ግን የሚያየው ምክንያቱን እዛ ጋር ሊደርስ የቻለበትን ምክንያቱን እግዚአብሔር ያያል እግዚአብሔር ጻድቅ ፈራጅ ነው
አሜን ነው። እግዚአብሔር ጻድቅ ፈራጅ ነው። በእንዲህ አይነት መንፈስ ተሞልተን እነሱን ክሪቲሳይዝ ከማድረግ ይልቅ እነሱን ያስቆመን ነገር ቆርጠን እንዲቀጥሉ እናደርጋቸዋለን። አሜን ነው። አልገባችሁም? ገብቷችኋል? አሜን። እግዚአብሔር ይባረክ። እንዲህ አይነት የልብ ሸክም ሊኖረን ይገባል አገልጋዮች። እንዲህ አይነት የልብ ሸክም ሊኖረን ይገባል ለሰዎች። እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር ያልሰጠውን አይጠይቅም። እኔ አምናለሁ። ይሄ ነገር እኔ ቆይቷል ውስጤ ካለ ከፓስተሮችም ጋር ባለፈው እንጸልይበት ነበረ። አንድ ነገር ዛሬ ጠዋት እግዚአብሔርን ጠይቀው ነበረ እና አንድ ቃል ሰጠኝ። ሉቃስ ምዕራፍ 1 ላይ ያለ ቃል ነው ታውቁታላችሁና መልአኩ ገብርኤል ወደ ማርያም መጥቶ ማርያም አላት ደስ ይበልሽ ጸጋን የሞላብሽ ሆይ አላት። ከዛ ደነገጠች። ይሄ እንዴት ያለ ሰላምታ ነው? ከዛ አታውቅም ነበር፣ ስለራሷ አታውቅም ነበር። ገብቷችኋል? እሷ የታጨች የእንትና የገሌ ምናምን ልጅ በቃ እንደማንኛውም ሴት ከሴቶች ሁሉ የተለየሽ የተባረክሽ ስትባል እንዴ አለች። አታውቅም ስለራሷ። ታውቃላችሁ ብዙዎቻችን እንደዛ ነን። ስለራሳችን አናውቅም። እግዚአብሔር በእኛ ውስጥ ያስቀመጠውን ነገር አናውቀው። ተቀነ ጸጋን የሞላብሽ ሆይ ደስ ይበልሽ። እና ዛሬ እግዚአብሔር የሰጠኝ ቃል ምንድነው? በእያንዳንዳችሁ ውስጥ የተቀመጠ ጸጋ አለ። ይህንን ነገር ፉልፊል ሊያደርግ የሚችል የእግዚአብሔርን ቅናት ሊበቀል የሚችል የእግዚአብሔርን የልብ ጩኸት በቃ ሊፈጽም የሚችል ጸጋ እግዚአብሔር በእናንተ መካከል አስቀምጧል። እግዚአብሔር አምላክ የተባረከ ይሁን። ማርያም እኮ አስቀድማ ስትፈጠር ለዚህ አጀንዳ ነው የተፈጠረችው አይደል? ሌላው ሁሉ እግረ መንገዷ የሚሆን ቢሆንም ለዚህ አጀንዳ ግን ፈጥሯታል እግዚአብሔር። አታውቅም እንዲህ መሆኗን። ለዚህ ነው እንዲህ አለች እዛው ምዕራፍ 2 ላይ ምንድን ያለችው? ብርቱ የሆነ እሱ በእኔ ይሄንን ታላቅን ነገር አድርጓልና። ብርቱ የሆነ እሱ። እግዚአብሔር አምላክ የተባረከ ይሁን። አንድ ነገር ነው የሚያስፈልገው። እግዚአብሔር ደስ የሚለው ነገር ስለ ሴት ሳስብ ደስ ይለኛል። ያ ወንዶች ቅር አይላችሁም? እውነት ነው። ጠላት የመጣው አዳምን ለማሳት ወዴት ነው የመጣው? ወደ ሔዋን ነው የመጣው። ያን በቃ እንትነች ኩሪየስ ነች፣ ኮንሺየስ ነች ለሁሉ ብዙ ነገር ለመስማት ምናምን እና ሲጀመር ማንጥላ ሄዳለው ጥሏት ነው ሄደው የራሱ ጥፋት አይደል? ቁጭ ብሎ ማስተማር አይተበቅበትም እንዴ? እውነት ነው። በሷን ነው ያገኘው ጠላት። ከዛ ግን የሚገርመው ነገር እግዚአብሔር ሲበቀል የሚበቀለው ደግሞ በማ በኩል ነው? በሷ በኩል። እንዲህ ነው ያለው ሲሰጥ ተስፋ፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ ከሷ የሚወለደው ራስ ግን ይቀጠቅጣል። ክብር ለእግዚአብሔር ይሁን። በቃ ሴት የሚባል ብሎ አይደለም ያጠፋው እግዚአብሔር፣ በሷ በኩል እግዚአብሔር ተበቀለው አይደል? ኢየሱስ ከማን ነው? ከሴት ነው የተወለደው። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከ ይሁን። በሴቶች ውስጥ የተቀመጠ ብቃት አለ። እግዚአብሔር በአይደንቲቲያችን ውስጥ በማንነታችን ውስጥ በወንድነት ውስጥ የተቀመጠ ብቃት አለ። በሴትነት ውስጥም ደግሞ የተቀመጠ ብቃት አለ። ክብር ለእግዚአብሔር ይሁን። በሴት ውስጥ የተለየ የተቀመጠ ነገር አለ። እግዚአብሔር አሁን እውነቴን ነው የምላችሁ በዚህ ዘመን ሊያስነሳው የሚፈልገው ያ በሴቶች ውስጥ የተቀመጠ ነገር ነው። ሊያነሳሳው የሚፈልገው ነገር። እግዚአብሔር አምላክ የተባረከ ይሁን። ሴት ዘርን ተቀብላ ከማይታየው ዓለም ወደሚታየው ዓለም የማምጣት ምን አላት? ፖቴንሻል አላት፣ ብቃት አላት። ይሄ እግዚአብሔር የሰጣት ምንድነው? የተፈጥሮ ስጦታ ነው። እግዚአብሔር አምላክ የተባረከ ይሁን። ዛሬም እግዚአብሔር ለዚህ ሚሽን ለዚህ ዓላማ በቃ ራሳቸውን ለሚሰጡ ሴቶች እግዚአብሔር ይህ ዘር ማስገባት ይፈልጋል። ወደሚታየው ዓለም ማምጣት እንድንችል መድረስ እንድንችል። እኔ አንድ ነገር አምናለሁ። ጥቂት እርሾ ብዙ ሊጥ ታቦካዋለች። የመብዛት ጉዳይ አይደለም። ለዚህ ዓላማ እግዚአብሔር 2-3 ሴቶች ቢያገኝ
ችግር የለውም። እነሱን ማብካት ይችላል። እነሱን ማብዛት ይችላል። አሜን። በእንዲህ በሲፖራ መንፈስ ገብቷችኋል? ብዙ ከመናገር ብዙ ከማውራት ለሶሉሽን መነሳት ለመፍትሄ ራሳቸውን የሚሰጡ ሴቶችን እግዚአብሔር ቢያገኝ ይህንን ዘር አስገብቶ በእነሱ ባልጩትን ማምጣት ይችላል። እግዚአብሔር አምላክ የተባረከ ይሁን። አሜን። ሌላ አንድ ሴት አለች ያየኋትና አቢጊያን ታቋታላችሁ። አንደኛ ሳሙኤል ምዕራፍ 25:14 ላይ አቢጊያም ተመሳሳይ ነገር አድርጋለች። አቢጊያም የአክሽን ሰው ነች። ልክ እንደ ሲፖራ የድርጊት ሰው ነች። ታውቁታላችሁ ታሪኩን። ይሄም ናባል በጎቹን በሚሸልትበት ጊዜ ዳዊት ስጦታን ጠየቀው። ማለት እሱ በምድረ በዳ ያለ እሱን በጎች ምናምን ይጠብቅ ነበር፣ ካውሬ ከጠላት ምናምን ይጠብቅ ነበር። ለእረኞቹ ፕሮቴክሽን ይሰጥ ነበር እና መልእክተኛ ልኮ ግብዣ አድርጎ ስለነበር ላክልኝ ባለ ጊዜ ዳዊትን የተመለከተው እንደ አንድ ተራ እንደ ምናምንቴ ከባሪያው ከንጉሱ ከአለቃው እንደ ኮበለለ እንደ አንድ ባሪያ ነው፣ እንደ አንድ ሽፍታን የተመለከተው እና አንድ ጠቢብ አስተዋይ የሆነ አገልጋዩ ግን ሄዶ ለአቢጊያ ነገራት፣ ለሚስቱ ነገራት። እንዲህ ይላል ምዕራፍ 25 ቁጥር 14 ላይ ከብላቴኖቹ አንዱ ለናባል ሚስት ለአቢጊያ እንዲህ ብሎ ነገራት፣ እነሆ ዳዊት በምድረ በዳ ሳለ ጌታችን ሊባርኩ መልእክተኞችን ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱም ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነው ነበር። ስለዚህ በጌታችን በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና እወቂ አላት። የምታደርጊውን ተመልከችና እወቂ። እሷም ተመለከተች አወቀች። 18 ላይ እንዲህ አደረገች። አቢጊያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎችን፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብም፣ 200 የበለስ ጥፍጥፍም ወሰደች። በአህዮችም ላይ አስጫነች። ለብላቴኖቹም አስቀድማችሁ በፊቴ ሂዱ፣ እነሆም እከተላችኋለሁ አለች። ይህንንም ለባሏ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቁ። እርሱም ስለ በጎነቴ ክፋትን መለሰልኝ። ለእርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ ስንኳ ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህ ይጨምር ብሎ ነበር። ጌታ ይመስገን። አቢጊያም ተመሳሳይ ነገር ነው ያደረገችው። አቢጊያ እዚሁ ቁጥር ምዕራፍ 25-28 ላይ ታዩታላችሁ። የእግዚአብሔር ትንቢታዊ አጀንዳ የገባት ሴት ነበረች። እግዚአብሔር አምላክ ከሳኦል መንግስቱን ቀዶ ለዳዊት እንደሚሰጥ ይህ ትንቢታዊ አጀንዳ ገብቷታል። ስለዚህ ምንድነው ያደረገችው? ዳዊት ወደ ጥፋት ሳይመጣ አይደል ላይ እንዳነበብነው እስከ 22 ድረስ ዳዊት በብስጭት ምን ሊያደርግ ነበረ? የናባልን ቤት ሁሉ ሊያጠፋ እርምጃ ሊወስድ ነው የነበረው። እሷ ግን ተመከረች በመንፈስ ቅዱስ። ዛሬ እንደኔና እንደናንተ እንደሚመክረን ማለት ነው። አንድ ብላቴና መጣና መከራት። የምታደርጊውን ነገር
ተመልከችና እወቂ ጥፋት ሊመጣ ነው እንዲህ ሊሆን ነው አቢጊያም ፈጥና ይላል አክሽንን ወሰደች መፍትሄን ፈለገች መፍትሄን አመጣች ያውላችሁ መፍትሄ ዝም ብሎ አይመጣም ባይ ዘ ዌይ መፍትሄ የዓለምም ሰዎች መፍትሄ ለመስጠት ብዙ ይሯሯጣሉ አይደል የስጋ መፍትሄ የሚመስል አለ የተለያየ መፍትሄ የሚመስል አለ እውነተኛው መፍትሄ ግን ከእግዚአብሔር ነው ስለዚህ በእግዚአብሔር ጸጋ የተሞሉ በእግዚአብሔር ጸጋ የተሞሉ በእግዚአብሔር መንፈስ የተሞሉ የእግዚአብሔር ልጆች ግን እውነተኛ መፍትሄ ማምጣት ይችላሉ አቢጊያ ግርግራ ልታስገድ ልታስጨርሰን ምናምን አይደለም ያለችው ቶሎ ብላ መፍትሄ አስቀድማ ምን አደረገች የሚዘጋጀውን ነገር እንዲያዘጋጁ ለባሪያዎቿ ነገረች እሱን ላከችና እሷ ተከትላ ሄደች ይላል ከዛ በኋላ እንዲህ አረገች 23 ላይ እንዲህ ይላል እናንበበው ቀጥለን አቢጊያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች በዳዊትን ፊት በግንባሯ ወደቀች በምድርም ላይ እጅ ነሳች በእግሩም ላይ ወደቀች እንዲህም አለች ጌታዬ ሆይ ይህ ኃጢያት በእኔ ላይ ይሁን እኔ ባሪያህ በጆሮህ ልናገር የባሪያህን ቃል አድምጥ በዚያ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል ለምናለሁ እንደ ስሙ እንደ እርሱ ነው ስሙ ናባል ነው ስንፍናም አድሮበታል እኔ ባሪያህ ግን ከአንተ የተላኩትን የጌታዬን ጎልማሶች አላየሁም አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ ወደ ደም እንዳትገባ እጅህንም ራስህን እንድታድን የከለከለህ እግዚአብሔር ነው አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ አሁንም ባሪያህ ወደ ጌታዬ ያመጣቸው ይህ መተያያ ጌታዬን ለሚከተሉ ጎልማሶች ይስጥ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የእኔን የባሪያህን ኃጢያት እባክህ ይቅርበል በዘመንህ ሁሉ ክፋት አይገኝብህ እያለች ቀጠለች ምንድን ያደረገችው ከደም እንዲከለከል አደረገችው ለምን ነገ ላለው ትንቢታዊ አጀንዳ ነገ ለሚፈጸመው የእግዚአብሔር ሐሳብ አሁን እዚህ ጋር የሚሰራው ነገር ማተር እንደሚያደርግ ታውቅ ነበር ነቀፌታ እንደሚያመጣ ታውቅ ነበር በቃ የጌታዬ እጅ ከደም ይከልከል የጌታዬ ጠላቶች እንደ ናባል ስሙ እንዲሆነውና እንደሱ ይሁኑ አንተ ወደዚህ አትሂድ ጌታዬ ለባሪያው የታመነን ቤት ይሰራልና አረጋጋችሁ መከረችሁ ከዛም ዳዊት ሲቀጥል ታዩታላችሁ ወርታች አንቺን የላከ በቃ እግዚአብሔር ከደሙ ይጠበቀኝ እግዚአብሔር ይባረክ ይያለ እግዚአብሔርን ያመሰገነ አንቺም አይምሮሽ የተመሰገነ ሴት ነሽ ይያለ ሲባረካት እናያለን እግዚአብሔር አምላክ የተባረከ ይሁን ከደም የሚከለክል ከጥፋት የሚከለክል ነገ ለአገልግሎት እግዚአብሔር ለሰጠን መሪዎች በጸሎት በምክር ከእግዚአብሔር መንፈስ የሰማነው ነገር ካለ እውነቴን ነው ምላችሁ ልንነግራቸው ይገባል ከፊት ለፊት እንዲህና እንዲህ ነገር አለ ይሄ ነገር እየሆነ ነው አይታችሁታል ወይ አሜን ክብር ለእግዚአብሔር ይሁን ከደም ከለከለችው ይላል ዛሬ ስንቶቻችንን ከደም ደምን የምንከለክል ወይስ ስንቶቻችንን የሰማነውን ነገር የምናሰማ የሰማነውን ነገር የምናሰማ እንዲህ ተባላሉ አዎ እንዲህ ተባላሉ ከሱ ይልቅ ግን አንደኛ በጸሎት በእግዚአብሔር ፊት ይዘነው እንቀር ሁለተኛ ልባችን ውስጣችን ከሞላ ከእግዚአብሔር መንፈስ እንደተቀበልነው እርግጠኛ ከሆነ እነሱን አገልጋዮቹን ሄደን ከደም ብንከለክል ይሄ ስራ አይደለም ይሄ ትልቅ አገልግሎት አይደለም እግዚአብሔር አምላክ የተባረከ ይሁን ስለዚህ ዛሬ የሲፖራንና የአቢጊያን መንፈስ እግዚአብሔር ያረግልናል አሜን እንደ እህቶችም እንደ ሴቶችም ያደርግልናል እንደገና ለወንዶችም ደግሞ ያስፈልጋል ይሄ መንፈስ ገብቷችኋል መንፈስ ነው በቃ መካፈል ያለብን እንደው ምን ዛሬ እንደው ብዙ እንትን ከማለት ይልቅ ብንጸልይ በቃ ለጸሎት የሚያንደረድረን ነው እንትን ያደረኩት ብንጸልይ እግዚአብሔር የሰጠን ጥበቦች አሉ በእነሱ እናጸናዋለን አሜን በጸሎት የሲፖራን መንፈስ የሲፖራን ጸጋ እናቀጣጥለዋለን በቃ ሲፖራ ምድረበዳ ቀልታለች ሞታለች አይደል በኢየሱስ ስም ሕያው ትሆናለች በእኛ መካከል ሕያው ትሆናለች በእኛ ትውልድ መካከል
ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄ እንዳይሆን ግን ምንድነው እንቅፋቱ? አንድ ቃል ልበላችሁና ከዛ እንጨርሳለን። የሲፖራ መንፈስ እንዳይቀጣጠል እንቅፋት የሚሆንብን አንድ ነገር አለ። እግዚአብሔር አዲስን ነገር ሲገልጥ አሮጌውን ነቅሎ ነው አይደል? ለምን? አብረው መሄድ ስለማይችሉ። እንዲህ ይላል የእግዚአብሔር ቃል ኤርምያስ ምዕራፍ 4 ላይ ኤርምያስ ምዕራፍ 4 ቁጥር 3 ላይ አነባዋለሁ። እግዚአብሔር ለይሁዳና ለኢየሩሳሌም ሰዎች እንዲህ ይላልና ጥጋቱን እርሻ እረሱ፣ በእሾህም ላይ አትዝሩ፣ በእሾህም ላይ አትዝሩ። ዛሬ ይህንን አዲስ ጸጋ ይህንን አዲስ ዘር ሲዘራ በውስጣችን በአመለካከታችን በመረዳታችን እሾህ የሆነ ነገር በጌታ በኢየሱስም ይነቀላል። እሱም በማስነቀል አዲሱን የእግዚአብሔርን ዘር እንቀበላለን። አሜን። ለዚህ ሚሽን ለዚህ ተልእኮ የሚሆንን እግዚአብሔር በሚሰጠን ሁሉ ጸጋ ልዩ ልዩ ነው አይደል? ለአንዳችን የጸሎትን ጉልበት መሸከምን ይሆናል የሚሰጠን፣ ለአንዳንዶቻችን አቅምን ይሆናል የሚሰጠን፣ የፋይናንስ የተለያየ ነገር በተለያየ መንገድ የአውሮፓ መንፈስ ስፔሻሊ የአውሮፓ መንፈስ ልክ እንደ ደሊላ መንፈስ ነው። ገብቷችኋል? እያሻሸ አንድ ቀን ሳያውቁት ተላጭተው ነው የሚያገኙት። አንድ ቀን ሳያውቁት ሲባንኑ ኦልሬዲ ተላጭተዋል። ኦልሬዲ ጠላት የሆነ ነገር ውስጥ ከቷቸዋል። በጌታ በኢየሱስ ክርስቶስ ሳምሶኖች ይነሳሉ። አሜን። ለኃጢአት ሞተው ለጽድቅ እንዲኖሩ ይነሳሉ በጌታ በኢየሱስ ስም። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ይሄ ከንቱ የሆነ አመለካከት በቃ ለአገልጋዮች ያለ ጠላትም የተለያየ ነገር እያመጣ የዘራብን እሾህ የሆነ ውስጣችን አለ መነቀል ያለበት። ስለማናቃቸው ሰዎች እንኳን በመልክ ስለማናቃቸው አገልጋዮች ከሰማናቸው ከተሳሳተ ኢንፎርሜሽን የተነሳ በውስጣችን ምን ይሆን እሾህ የሆነ ነገር አለ፣ መነቀል አለበት። አሜን። መነቀል አለበት። እኛ በቃ አንድ ነገር ነው የምናውቀው፣ የእግዚአብሔር ፍቅር ግድ እንደሚለን። አሜን። የእግዚአብሔር ፍቅር ግድ እንደሚለን እናውቃለን። የመንግስቱ ቅንዓት ካለን የነሱ መነሳት ለእግዚአብሔር መንግስት መፈጸም ደግሞ አቅም እንደሚጀምር እናውቃለን። ክብር ለእግዚአብሔር ይሁን። አሜን። ስለዚህ አሁን እንነሳና በእግዚአብሔር ፊት እንቆማለን። ይሄንን እሾህ እንነቅላለን። የተሳሳተ ኢንፎርሜሽን ሚስቶች ለባሎቻችሁ፣ እህቶች ለወንድሞቻችሁ፣ ተገልጋዮች ለአገልጋዮቻችሁ የተሳሳተ ስለተለያዩ አገልጋዮች የሰማናቸው መረጃዎች የሰማናቸው ነገሮች ዛሬ እንነቅላለን። ሮንግ የሆነ ዴክራባዲና ማሴንቴሌዲ ያራበሆዶ ማጂያ በኢየሱስ ክርስቶስ ስም ሬፓላባጂያ ዲክሮዳና ማሲያ እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ በምህረትህ አሰራር በጌታ በኢየሱስ ክርስቶስ ስም ህሊናችን ውስጥ የተተከለ ክፉ እሾህ ሁሉ እንዲነቀል በጌታ በኢየሱስ ስም ጸለይ። አሜን። እግዚአብሔር ሆይ ስለምናቃቸው የሰማነው ምንም አይነት ኢንፎርሜሽን እሾህ የሆነ እግዚአብሔር ሆይ ጸጋህን ለመካፈል ይህንን መንፈስ ለመቀበል እንቅፋት የሆነ በጌታ በኢየሱስ ስም ይነቀል። አሜን። ይኸውላችሁ እሾሁ ካለ ማሳደግ አንችልም። ከእግዚአብሔር የተቀበልነው ንጹሑን ዘር ያንቀዋል። ማሳደግ አንችልም። አያገባኝም። ምንም ሆኖ ይውደቅ፣ ምንም ሆኖ ይሰበር፣ እኔ ለሶሉሽን በኢየሱስ ስም እነሳለሁ። አሜን። አንድ ነገር አውቃለሁ፣ እግዚአብሔር እንደገና አምላክ ነው። ሊያቆመው ይችላል። አፍተር ኦል እኔ ማን ነኝ? ያቆመኝ እግዚአብሔር ነው። ዴክራባዲና ማጂያ ዴና ማሴንቴዴዲ ያራበሆዶሎባ ሬዳላባጂያ ዲክሮዶኖ ማሴንቴዴዲ ያራበሆዶሎባ ሬዳላባ
ባጂያ ዛሬ በሉት እስቲ ባልጩትህን አቀብለኝ በሉት ስለታም ባልጩትህን አቀብለኝ የወንድሞቼን ተልኮ ያስተጓጎለ የወገኖቼን ተልኮ ያስተጓጎለ በምድረ በዳ ያስቀራቸው ዛሬ በጌታ በኢየሱስም ይቀጥል ዘንድ በኢየሱስም ባልጩትን ስጠኝ በሉት የተሳለ ባልጩትን አንዳንዱ እኮ የሚገርማችሁ በጣም ቀላል ነገር ነው በጣም በቀላሉ ሶልቭ ሊሆን የሚችል ፕሮብሌም ነው በቀላሉ ግን ጥበብ ከማጣታችን የተነሳ ማስተዋል ከመጉደሉ የተነሳ ጥቂቷ ነገር ግን ትልቁን ነገር ታበላሸዋለች ሬፓና ማዲላ ባጂያ ይሄ ደግሞ የውላችሁ የጠላት ታርጌት ነው የጠላት ታርጌት የእግዚአብሔር ሕዝብ ግብጽ ላይ እንዲቀር ነው የጠላት ታርጌት የእግዚአብሔር ሐሳብ እንዳይፈጸም የፈርዖን ቀንበር ከብዶበት እዛው እንዲቀር አንድ ነገር ልንገራችሁ የአገልጋይ መነሳት ስጦታው እኮ ለቤተ ክርስቲያን ነው የአገልጋይ መነሳት ጥቅሙ ለኔ ነው ለኛ ነው እግዚአብሔር ስጦታን አድርጎ የሰጠው ለቤተ ክርስቲያን ነው ለትውልድ ነው ስለዚህ የትውልድ ስራ ነው እየተስተጓጎለ ያለው የማይጠቅም የሚባል ጸጋ የለም ይጠቅማል ሬፓና ማዲላ ባጂያ ደክሮዳና ማሲያ ቅኑ እውነቴን ነው ብላችሁ እየቀናችሁ ጸልዩ በእግዚአብሔር ፊት እየቆጫችሁ እኔ ይሄን ስናገር እማቃቸውን በልቤ አዝዬ ነው የምናገረው ሬፓና ማዲላ ባጂያ ደክሮዳና ማ ኤሮዶሎ ባጂያ ዴና ማሴንቴሪያ ራቦ ሪዳላ ባጂያ ደክሮዶሎ ባሴንቴሪያ ራቦ ሆዶሎባ